የቀን ውሎዬ ይላል እንግዲህ ርዕሱ። እዚህ ጋር በጠዋቱ ለመነሳት እየሞከርኩ ነው፣ ግን ሳየው እንቅልፌ አላለቀም። ግን ግዴታ መነሳት ስለነበረብኝ ይኸው እንደምታዩኝ ልነሳ እንደምንም ተነሳሁ። ከዛ እዚህ ጋር ደግሞ የሆነ ማጅክ በሚመስል መልኩ ልብሴን ለበስኩና ከዛ ፀጉሬንም እንደምንም ማስያዝኩት። ከዛ እዚህ ጋር ደግሞ ጨራረሼ ፋፎሽ አልኩና ከዛ ከቤት ወጣሁ። እስከ ታክሲ ቦታ ድረስ በእግሬ ወክ አረኩና አንዳንዴ ወክ ማድረግ ጥሩ ስለሆነ በእግራችሁ ወክ ማድረግ እንዳረሱ። እዚህ ጋር ደግሞ ከብዙ ሰልፍ በኋላ ታክሲ ያገኘን። ከዛ በታክሲ ወደ ስራ፣ ከዛ ስራ ቦታ ደርሼ ስራ ልጀምር አልጀምር እያልኩኝ እዩኝማ፣ እዚህ ጋር ጭራሽ አብራሪ እኮ የሚመስለው። ከዛ ስራ ጀመር። እንደምታዩት እዚህ ጋር ከተፍ አድርገን ስራችንን ሰራ ረግናት እንደሚሆነው አድርገን ይኸው እንደምታዩት በጣም ነው የምታምረው። ከዛ በኋላ ከስራ ወጣሁ ቀጥታ በታክሲ ወደ ቤት። ከዛ ከቤት ከደረስኩ በኋላ እንደ ተማሪነቴ ትንሽ ነገር ማየት ነበረብኝ። ይቺን ጽሁፍ አየት ታረኩና ይኸው እንደምታዩት ስክሮል እያየሁት ነው። እዩት እንግዲህ እንደዚህ ነው ያነበብኩት። አላነበብኩን ለማለት ያክል ይመስላል። ወደ እራት ወደ ሽሮ ባይዘወይ ሽሮ በጣም ነው የምወደው። 40 ጾም ሲገደብ ሁላ የበዓለት ሽሮ በላ ፍጥረት ነኝ። ከዛ እራት ከተበላ በኋላ ወደ መኝታ ሄድኩኝ። ይህን ይመስል ነበር እላችኋለሁ የቀኑ ላይ። ታንክስ ፎር ዋቺንግ